ዲፕ ኮኔክሽን ነው። ግንኙነት የነፍስ ትስስር ነው። ሀዘንተኛ ለመሆን ፈቃደኛ አይደለሁም። ቲስተትሩስ የምንደርባቸው ህይወታችን ላይ እንደዚህ የምንደርባቸው ነገሮች አሉ። ያዳምጥሻል ወይ የሚል ጥያቄ ነው። ኢዝ ሂ ሊስኒንግ? ያዳምጥሻል ወይ የሚል ጥያቄ። ያዳምጥሻል ወይ ምሳሌ ለመስጠት አንድ ቢዩቲፉል ማይንድ የሚል ሙቪ አለ። እኔ በጣም የሁል ጊዜ ምርጥ ሙቪ እሱ ነው። ሩሰል ክራው እና ጄኒፈር ኮኒ እንደዛ የምትባል አክትረስ የሰሩት ነው። እዛ ላይ ይተዋወቁና ወደ አንድ ግብዣ ይሄዳሉ። ግብዣው ጋር ስዕል አለ እና እሷ ስዕሉን ኢንትረስትድ ሆና እያየች ነው። እሱ ከኋላ ይከተላታል። እዛ የሆነ ስዕል በጣም ታይና በጣም ተወደውና ጋድ መስት ቢ ፔይንተር ትላለች። ቀስ ብለ ነው የምትለው። ጋድ መስት ቢ ፔይንተር ዋይ ኤልስ ውድ ዊ ሃቭ ሶ ሜኒ ከለርስ ትላለች። ጋድ መስት ቢ ፔይንተር ዋይ ኤልስ ውድ ዊ ሃቭ ሶ ሜኒ ከለርስ። እግዚአብሔር ሰዓሊ ሳይሆን አይቀርም፣ ያለበለዚያማ እነዚህ ሁሉ ከለሮች እንዴት እናገኝ ነበረ ትላለች። እንታኛል ማለት ነው አለችው። አይ ኦልዌይስ ሊስን ቱ ዩ አላት። ሁል ጊዜ ሰማሻለሁ፣ ሁል ጊዜ ኦልዌይስ ሊስን ቱ ዩ። እሷ ቀስ ብላ ነበር የተናገረችው እዛ ስዕሉ ጋር ሆና፣ ግን አዳምጧታል። ድሬዳዋን የተወለድኩት ብለሽ ነግረሽው ሌላ ጊዜ ስታወሩ ድሬዳዋ እኮ ምናምን እንዴ ድሬዳዋን እንዴት ተወለድሽው ካለሽ እያዳመጠሽ አይደለም፣ ትንሽ አንቺን እያየ ነው ዝም ብሎ እና አላስታወሰም። ስለዚህ ያዳምጠኛል ወይ? አንድ የነገርኩትን ነገር ያስታውሳል ወይ? ለሱም ደግሞ እንደዚሁ ታዳምጠኛለች ወይ? የነገርኳትን ነገር ታስታውሳለች ወይ? እንዴት ነው የምትኖሪው? በምንድን ነው የምትኖሪው? ቤት ኪራይ በምንድን ነው የምትከፊው? ብሎ ኮንሰርንድ ሆኖ ኑሮ አስገብቶ ይጠይቃታል ወይ? እሷስ ትጠይቀዋለች? ጊዜ ይሰጣታል ወይ? በደንብ ጊዜ አለው ወይ? ከእሷ ጋር ቁጭ ብሎ ለማውራት ጊዜ ይሰጣታል ወይ? እሷስ ጊዜ ትሰጠዋለች ወይ? ምክንያቱም መወዳት ሴት ከሆነች ጊዜ አለኝ ለእሷ፣ የፈለገ ቢዚ በሆን ለእሷ ግን ጊዜ አለኝ። ምትወደኝ ከሆነ እሷ ደግሞ ለእኔ ጊዜ አላት። ስለዚህ ጊዜ ይሰጠኛል ወይ ብሎ መጠየቅ። እነዚህ አሁን ምልክቶች ናቸው። ለኑሮዋ ግድ የሚለው ከሆነ እና ጊዜ የሚሰጣት ከሆነ እነዚህ ምልክቶች አሉ። ከዛ ከእሱ ጋር ስትገናኝ ሰላም ይሰማሻል? አምስተኛው ዲዩ ሃቭ ፒስ። መጀመሪያ አካባቢ ልትጨነቂ ትችላለሽ፣ ግን ሌላ ጊዜ ከለመድሽው በኋላ ልታገኝ ውስጥ ጭንቀት ነው የሚሰማሽ ወይስ ሰላም ነው የሚሰማሽ? አሁን እነዚህ ምልክቶች ቼክ እንዲያደርጉ እንፈልጋለን። በራሳችን ሙሉ ነን። እሷ ደግሞ ስትመጣ የእኔ ስትሆን የበለጠ ኮምፕሊት ታደርገኛለች ወይ? የሆነ ኮምፕሊትነስ ይሰማኛል ወይ? ይህም መጠየቅ አለብኝ። ከሆነ በጣም ጥሩ ነው። ሌላው ሴፍቲ፣ ደህንነት። ለምሳሌ ሚስጥርሽን ስትነግሪው ሄዶ ለጓደኞቹ እንደማይነግር እርግጠኛ ነሽ? እንደ ልብሽ ታወሪዋለሽ? ከሆነ በጣም ጥሩ ነው። እሱ ስለሷ ሲነግራት የነገራትን ነገር ሄዳ ጓደኞቿ ጋር መሳቂያ ነው የምታደርገው ወይስ እሷ ጋር ነው የምትይዘው? ይሄን ማወቅም ደግሞ ተገቢ ነው። እና ሳገኛት ነው ማርፈው፣ በቀርፍ ምለው እሷን ሳገኛት ነው ትክክለኛ ነው። ሳገኛት ግን እረፍት፣ እሷም ደግሞ እረፍት ካልተሰማት ትክክል አይደለም። ደስተኛ ነኝ ወይ ብለሽ ትጠይቂያለሽ። አማይ ሃፒ ወይስ ሪሌሽንሽፕ ውስጥ መሆን ስላለብኝ ብቻ ነው? የግድ ሰው አንድ ሰው አጠገቤ መሆን ስላለበት ነው ወይስ ከዚህ ሰው ጋር ነው ስሆን ደስተኛ ነው? ዲፕ ኮኔክሽን ነው። ግንኙነት የነፍስ ትስስር ነው። ነፍሴና ነፍሷ ነው የሚገናኘው እና ዲፕ ኮኔክሽን አለን። ነፍሴ ከነፍሷ ጋር ይግባባል። ፊውቸር ከዛ ሰው ጋር ወደፊት ፊውቸር ይታይሻል። የምታልሚው ነገር አለ ከሱ ጋር። ግን ሰላም መኖር አለበት፣ ረፍት መኖር አለበት፣ ደስታ መኖር አለበት፣ ኮኔክሽን መኖር አለበት፣ የሚያዳምጥሽ ሰው መሆን አለበት። ፖዚቲቭ ነገሮችን በማጉላት ላይ ሰዎችን ሞር ፖዚቲቭ እንዲሆኑ ጥሩ ነገራቸው እንዲጨምር በማድረግ ፖዚቲቭ ቲንኪንግን ፖዚቲቭ ሳይኮሎጂን በጣም የምጠቀምበት። ጠዋት ስነሳ ቀኑ መልካም እንደሆነ አውጃለሁ። ታንክፉል መሆን፣ አመስጋኝ መሆን፣ ስለ ጤናዬ፣ ስለ ልጆቼ፣ ስለ ሀገሬ የምንደርባቸው ህይወታችን ላይ እንደዚህ የምንደርባቸው ነገሮች አሉ። ከቤቴ ስወጣ እንደዚህ እንደ ስካርፉ እላዬ ላይ ደርቤ የምወጣው ነገር ነው ደስታ። This is the day that the Lord has made. Let us rejoice and be glad. እግዚአብሔር የሰራት ቀን ይቺ ናት።
ሐሴትን እናድርግ በእርሷም ደስ ይበለን። እያንዳንዷ ቀን ፈጣሪ የሰራት ቀን ነች። ስለዚህ ምን እናድርግ? ሪጆይስ እናድርግ፣ ደስ ይበለን፣ ሐሴት እናድርግ ነው እኮ ለዛው። ስለዚህ እኔ ጠዋት ስነሳ ደስታዬን ደርቤ ነው የምወጣው። ሁሉም ሰው ደግሞ ማድረግ ያለበት እሱ ነው። ደስታን ከውስጥ ካልፈለግሽውና ከውጭ ከፈለግሽው በተደወለልሽ ስልክ፣ በአካውንቴ ውስጥ ባለው ገንዘብ በምናምን ደስታዬን ከመሰረትኩ ደስተኛ ልሆን አልችልም። ሐዘንተኛ ለመሆን ፈቃደኛ አይደለሁም። ደስታን ደርበሽ ከወጣሽ ደስተኛ ነው የምትሆኝ። ሐሳቤን በማረጋጋት ትራንኩላይዝ በማድረግ ከዛ ዩቶፒያ የለም፣ ፕሮብሌም ፍሪ ወርልድ የለም፣ ችግር የሌለበት ዓለም የለም። ስለዚህ የሚያጋጥሙኝ ችግሮች ሰላሜን እንዳያደፈርሱት በማድረግ በመቋቋም ስለዚህ ሰላሜን አረጋግጣለሁ። ለብሻው ነው፣ ውሳኔ ነው። ደስታም ውሳኔ ነው፣ ሰላምም ውሳኔ ነው። ፒስ ዊች ሰርፓስስ ሂውማን አንደርስታንዲንግ ይላልና ጥላቻማ ርካሽ ነው። ጥላቻማ በየቦታው አለ። እኔ ጠላሃለሁ ይለኛል አንድ ሰው፣ ወይል እኔ ደግሞ እወድሃለሁ። ምክንያቱም ውዱን ነገር እመርጣለሁ፣ የከበረውን ነገር እመርጣለሁ። የማስታወቂያ ሰራተኞች በአንድ ደቂቃ ለማስተላለፍ ያንን ማስታወቂያ ለማስተላለፍና የሰውን አእምሮ ለማግኘት አድቨርታይዚንግ ላይ የሚሰሩ ሰዎች በጣም ጥበብ ነው የሚጠቀሙት። ስክሪፕት ጽፈው ያችን ወደ 1 ደቂቃ ጨምቀዋት ከቪዲዮ ጋር አቀናይተው ማቅረብ በጣም ትልቅ ዊዝደም ይጠይቃል። እና በጥበብ ለስራሽ ያስፈልግሻል፣ ለቤትሽ ያስፈልግሻል። ሁሉ ነገራችን ውስጥ ጥበብ ያስፈልጋል ማለት ነው። ጥበብ በትልቁ የሚገኘው ከፈጣሪ ነው። ሰለሞን የጠየቀውን ንጉሥ ሰለሞን የጠየቀው ጥበብን ስጠኝ ነው ያለው። ይህን ሕዝብህን የማስተዳድርበት እንደውም ፈጣሪ እግዚአብሔር የተደነቀበት ጥያቄ ነው። ጥበብን ስጠኝ፣ እውቀትን ስጠኝ ብሎ ጠየቀ። እኔ ነገ እንደ አበባ እምረግፍ ሰው ነኝ። ሰው እንቅ ዘንድ ራሴን ትልቅ አድርጌ አይ ዘንድ ነኝ። ማነኝ እኔ? ራሴን ከማንም አላስበልጥም። በመታበይ ውስጥ የለም። እኔ የዋህ በልቤም ትሁት ነኝ ያለ ነው ክርስቶስ አይደል? የድንግል ማርያም ልጅ። እሱ ራሱ ዝቅ ካደረገ እኔ ደግሞ የእሱ ተከታይ ከሆንኩኝ ራሴን ዝቅ አደርጋለሁ። ሰልፍ ኮንትሮል ነው፣ ራስሽን መቆጣጠር። ልትናገሪ እስቲ ላለመናገር መቆጣጠር። ከዛ ደግሞ የተለያዩ ፈተናዎች ይመጣሉ በህይወትሽ። እነዛ ነገሮች ሊፈትኑሽ፣ ለምሳሌ በተቃራኒ ጾታ ወንዱ በሴት ይፈተናል፣ ሴቷ በወንድ ትፈተናለች። ያ በሚሆንበት ጊዜ ራስን መግዛት ያስፈልጋል። በምትፈተኝበት አጋጣሚዎች በሚመጡበት፣ ለምሳሌ ጾታዊ ነገር በሚመጣበት፣ በፍቅር ግንኙነት ወደማይሆን ነገር ሊከትሽ የሚችል ነገር በሚመጣበት ጊዜ ሰልፍ ኮንትሮል ያስፈልጋል። ራስን መቆጣጠር በጣም ያስፈልጋል። ለየትኛውም ጥቅም ብሎ እውነትን ኮምፕሮማይዝ አለማድረግ። ባለስልጣን ፊት ስትሆኚ ኮምፕሮማይዝ አታድርጊ፣ እውነትን አትሽጨት። ባለሀብት ፊት ስትሆኚ እውነትን አለመሸጥ። ቲስተትሩስ ካይንድነስ፣ ጉድነስ። ይሄም ውሳኔ ነው። ካይንድነስ ነው ማምነው፣ በመልካምነት ነው። እኔ ተንኮል የሌለበት፣ ክፋት የሌለበት። እዚህ ደግሞ አምላክሽ መልካም ነው፣ አንቺ መልካም ሁኚ። እሱ ካይንድ ነው፣ አንቺ። ይህም ውሳኔ ነው። ሆን ብለን የምንደርበው ነገር ነው። መልካም መሆን እፈልጋለሁ፣ ካይንድ መሆን በቃ እኔ መልካም ሰው መሆን እፈልጋለሁ እላለሁ። እኔ ተንኮለኛ መሆን አልፈልግም። ክፋት ያለበት ሰው መሆን አልፈልግም። ሰው የሚያጋጭ ሰው መሆን አልፈልግም። እነዛ ሰዎች እንደዛ ቢሆኑ እሱ የነሱ ጉዳይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማውና እንዲህ አይነት እምነት በእስራኤል እንኳን አላገኘሁም ማለት ተደነቀ። ሌላ ቦታ ላይ ደግሞ እሱ ያደገበት አካባቢ ነውና ምን አልተቀበሉትም። ባለማመናቸው ደግሞ ተደነቀ ይላል። በእምነት ተደንቋል፣ ባለማመን ተደንቋል። እና እኔ ባለማመን ማስደነቅ አልፈልግም፣ ፈጣሪን በእምነት ማስደነቅ እመርጣለሁ። ስለዚህ እምነታችንን ደግሞ እንልበስ። ሁሉ እኮ ያዳምጣል። በሱ ፊት ይሄንን አላደርግም ብለሽ መወሰን እና በጣም ነው የሚገርመኝ። አሁን በተለይ የዳዊት መዝሙር ላይ ብዙ የሚያወራው ስለ እግዚአብሔርን ስለ መፍራት ነው። ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጠሃቸው ይላል። በሰው ልጆች ሁሉ ፊት ያዘጋጀሃት ለሚፈሩህ የሰወርካት ቸርነትህ እንዴት በዛች ይላል። ልክ የተደበቀ ቸርነት፣ የተደበቀ መልካም ነገር ለሁሉም ደግ ይሆንና ለሚፈሩት ደግሞ
የተደበቀ ቸርነት አለው፣ መልካምነት አለው። ልጆችሽ በጠረጴዛሽ ዙሪያ እንደ ወይራ ፍሬ ናቸው ይላል። ሁላችንም ልንደርበው የሚገባ በረከትን የሚፈልግ ሰው በሙሉ ሊደርበው የሚገባ ነገር ደግሞ ፈጣሪ መፍራት ነው፣ ሪቨረንስ ነው። እና ያንን ከደረብሽ እና ከተለማመድሽ ሆን ብለሽ ግን በአክብሮት እሱም በመፍራት ነው መላለሰው ካልሽ የሱ የሆኑ በረከቶች በሙሉ ያንቺ ናቸው። ስለዚህ እንደርብ ለማለት